ይህ የምታዩት ልብስ ሞጣይት ይባላል። ካህናት አባቶቻችን በቅዳሴ ጊዜ ከካባው ላይ የሚደርቡት የአሮንን ልብስ የሚመስል በሐረግና በመስቀል ያጌጠ ነው። ሊቃውንት እንደተረጎሙልን ይህ ሞጣይት ፍኖተ ቅዱሳንን ያስታውሳል። ቅዱሳን በዘመንም በጽድቅም ከኛ የቀደሙ ናቸውና እነሱን እያየን ከኋላቸው እንድንከተልና የጽድቅ ጎዳናችንን በትክክል እንድንጓዝ የሚያስታውስ ልብስ ነው። ቅዱስ ጳውሎስም ለዕብራውያን ሰዎች የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የእምነታቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ብሎ እንደነገረን። ሁለተኛው ቅዱስ ጳውሎስ ለፊልጵስዩስ ሰዎች ምዕራፍ 3 ቁጥር 13 ላይ እንደነገራቸው በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ እንዳለ የትላንት በጎ ስራችንን እየረሳን በፊት ያለውን አዲስን ሩጫ እንድንሮጥና በትላንቱ ተመክተን ከጽድቅ ስራ እንዳንጓደል ትዕቢት ከውዳሴ ከንቱ በበጎ ስራ ረክቶ ከማቆም የሚያነቃን ልብስ ነውና ቤተክርስቲያናችን በዚህ መንገድ መጽሐፍ ቅዱስን ባለበበሷ ትሰብካለች።